ያለ ነውርና ያለ ነቀፋ የሚሄዱ ደጋጎች ነበሩ ጻድቃን ነበሩ ላችኋል አንገትን እስከ መስጠት ድረስ ነው ክርስትና በእሳት እስከ መቃጠል ድረስ ነው ጸሎት መልስ ይሰጣል ጸሎት መልስ አለው ሐናና ኢያቄም ይጸልዩ ነበር ከእግዚአብሔር ጋር ይነጋገሩ ነበር ሜዳው ገደል በሆነበት ሰዓት በጨለመበት ሰዓት ደርሶልናልና እናመሰግናለን በጣም አሁን ከፍተኛ ችግር ላይ ነች ያለችው አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን እነሆ ጀምረናል አብራችሁን ቆዩ የዚህ ሳምንት የእማማ ዳሰሳ መርሃ ግብራችን ቀዳሚ ያደረግንላችሁ በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በየቤታቸው በቋሚነት ድጋፍ ለሚደረግላቸው አረጋውያን ከሂውስተን የአርሴማ ማህበርተኞች ያደረጉትን ድጋፍ በማህበሩ አማካኝነት ለአረጋውያኑ አበርክተዋል ተከታትለን እንመለስ እንኳን ለብርሃነ ትንሣኤው አደረሳችሁ ስሜ ናትናኤል ቴድሮስ እባላለሁ እመገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ማህበር ጽፈት ቤት ነው የምገኘው በዚህ ጽፈት ቤትም የተገኘውበት ምክንያት ከሂውስተን የአርሴማ ቅድስት ማህበርተኞች በበዓልን ምክንያት በማድረግ ድጋፍ ይደረግላቸው ብለው የላኩት መልእክት ነበረ ያንን መልእክት በማህበሩ በኩል ለተወሰኑ ሰዎች የሚሆን የ2 ኩንታል ጤፍና 8 ሊትር ዘይት የሚሆን ጠቅላላ 28800 ብር ወጪ የተደረገበትን ድጋፍ በላኩት ማህበርተኞች ስም ለማበርከት ነው የመጣሁት ሸርካብሽ ደምሴ ቀለቤና እግሬ በሽተኛ ነው ሁለቱም አይኔ ሁለቱም ጋርዶኛል ልጄ በለእሱ ምክንያት እግዚአብሔር ያቆይልን እግዚአብሔር ያቆያችሁ ተጤናችሁ ያኑራችሁ ርሚያችሁን ያስረዝመው ያሰባችሁትን እንደለችሁ ጤናችሁ ይስጣችሁ ዘር ይውጣላችሁ እሺ እናትዋ እሺ በርጋብታ ይባላል በሽተኛ ልጅ አለችኝ 11 አመቷ ነው አትሄድም አታወራም እሷ እዚህ ይረዱኛል ብርም በሶም ሳሙና ሳይቀር እየረዱኝ ነው ያሉት እነሱ እዚህ ባባቶይ ጋር እግዚአብሔር ይስጣቸው በጣም ነው የምመሰግነው ቤት ተከራይቼ ነው የምኖረው ረዳት የለኝም እኔ ነኝ ጅም ተነመለው እና በዛ ምክንያት ስለሚያቋት ልጅቱን ዛሬ እዚህ እርዳታ ለብለው ጠርተው ነው የመጣሁት 25 ኪሎ ጤፍና 1 ሊትር ዘይት አለ አመት ያደርሰልን እድሜና ጤና ይስጥልን ለነፍስም ለስጋም ይሁንልን ቤተልሔም አለማየሁ ባህታዊ እናቃቸዋለን እዚህ ተወልጄ ነው ያደኩት ድጋፍ ያረጋሉ ለሁሉ እርዳታ ማግኝቻለሁ የአመት ባል ሲመጣ እርዳታ ያረጉልኝ ዛሬም እርዳታ ጠይቄ ነበር ጤፍና ዘይት ለሞሰር ነው የመጣሁት 25 ኪሎ ጤፍና 1 ሊትር ዘይት እንኳን አብሮ ደረሰን እግዚአብሔር ይስጥልኝ መድኃኒዓለም ይስጥልኝ እርሜና ጤና ይስጥልኝ ስሟ የሷ ወይዘሮ ለተማሪም ካሳሁን ያለነው ደግሞ ችሎት አደባባይ ወደ ጉቶ ሜዳ የሚወስደው መንገድ ላይ ነን ያለነው በአሁን ሰዓት ላይ እናቴ አቅምም ያነሳት ያለቀች በዳይፐርም ነች ያለችው እና በጣም አሁን ከፍተኛ ችግር ላይ ነች ያለችው መታከምም ደግሞ አትችልም ያው ባታዊ ናቸው የሚደግፏት እኔ ደግሞ የተገኘውን እየሰራው በዛ ነው የምንተዳደረው ማህበሩ ብዙ አመት ነው ያላት እሳቸው ጋር ከ20 አመት ወይም እንደዚህ ሊሆን ይችላል አላቅም ያው መዝገቡ ያቋል ግን ሚራዷት ምንድነው በፊት እንደዚሁ ጤፍ ዘይት ሽሮ ከክርቢት ሳይቀር ይረዱን ነበር በፊት ማለት ነው አሁን ላይ ደግሞ 300 ብር ነበር የሚረዱን ከ300 ብር ደግሞ አሁን ከመስከረም ጀምሮ 450 ብር ገብቶልናል እንደገና ደግሞ በቀበሌ ሄደን አመለከትን ባታዊ ደግሞ ምን አደረጉልን የቀለብ ድጋፍ አደረጉልን 30 ኪሎ ጤፍ ከዛ ዳይፐር ያ ዳይፐር አንዱ ሽግ 3500 ብር የተገዛ እሱን ረዱን ማለት ነው ቀበሌ በሰጠን ባገባነው ማመልከቻ መሰረት አሁን ደግሞ ዛሬም ደግሞ ይሄው የቀለብ ድጋፍ አመጡልን ማለት ነው 25 ኪሎ ጤፍና 1 ሊትር ዘይት አመጡልን እግዚአብሔር ይስጥልን እድሜ ይስጥልን ኑሩልን ነገ ክፉ ቀንም ቢመጣ ያላችሁን እናንተ ናችሁ እኛን እንደጎበኛችሁ እሱም ይጎበኛችሁ ለኛ እንደደገፋችሁ እሱ ደግሞ በሰማይ በወርቅ መዝገቡ ላይ ውለታችሁን እኛን ከፍል እሱ የማይተኛ የሚያንቀላፋው የሰው ውለታ መሬት የማይጠላው እሱ ውለታችሁን ይክፈላችሁ ታበች
ያለ ሁሉ ይረዱኛል። እሳቸውና ማነው ዘይቱም ይሰጡኛል፣ በሶም ይሰጡኛል። ተነሱ ስኳሩ ነው የምረዱኝ ነበር። ሳሙናም አንዳንድ ይሰጡኛል ያለው ጊዜ። እግዚአብሔር ይስጣቸው፣ እድሜ ይስጣቸው። በማህበሩ ስም ሌሎች ከውጪ ከሂውስተን የአርሴማ ቅድስት ማህበርተኞች ለሚያስፈልጋቸው ድጋፍ ለሚያስፈልጋቸው እንዲሰጥ ብለው ልከው ነው እና አሁን ይሄ 25 ኪሎ ጤፍና 1 ሊትር ዘይት በዛ ነው የተሰጠውት። እግዚአብሔር ይስጣቸው፣ ለሀገራቸው ያብቃቸው። ዘውድነሽ በየወሩ 450 ብር እና በሶ በየወሩ 1 ኪሎ ይሰጡኛል። እንኳን አደረሰው። እንኳን አደረሰው። እግዚአብሔር ይስጥልኝ፣ አመቱ ያድርስልኝ፣ ጤናቸውን ይስጥልኝ፣ እድሜያቸውን ያርዝምልኝ። እናንተንም ጉልበታችሁን አውሎ ያግባችሁ፣ ይባርካችሁ። ስሟ ወለላ መንገሻ ያለባ አሁን ያላት ይሄ እግሯ ማለት ነው። እዚህ ጉልበቷ አይዘረጋም። በቃ ይሄና ይሄንን ይዟታል። 4 አመት ይሆናታል። ኮሌስትሮልና ደም መርጋት ማህበሩ በየወሩ 450 ብር ይሰጣታል። በሱም ያመጡላታል። አሁን ደግሞ ባለፈው ለፋሲካ ማለት ነው 10 ኪሎ ዱቄት ፍርኖ ዱቄትና ማህበሩ 10 ኪሎ ዱቄትና 1 ሊትር ዘይት ሰጥቶናል። ይሄው ዛሬ ደግሞ 25 ኪሎ ጤፍና 1 ሊትር ዘይት መጥቶላታል። እናታችንን እግዚአብሔር ይማርልን። በሃይማኖት እውቀት ማስፋፊያ ማህበር አማካኝነት ነው እዚህ መተን ይሄን የሰጠነው። ይሄ ከሂውስተን የአርሴማ ቅድስት ማህበርተኞች የተላከ ነው። እድሜ ይስጥልኝ፣ ከሆነ ያደቅልኝ። በመቀጠልም በአዲስ አበባ ሀገረ ስብከት በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ አንድነት ገዳም ቆሞስ አባ ወልደ ጊዮርጊስ የሰጡትን የስብከተ ወንጌል አገልግሎት በጥቂት ወደ እናንተ አደረስን። ተከታተሉን። እነዚህ ደጋግ ሰዎች ሁሉ ኑሯቸው ግን አንድ ነገር አልነበራቸውም። እንደ አባታቸው እንደ አብርሃም እንደ እናቷ እንደ ሳራ ቴክታም ዘር አልነበራቸውም፣ መካን ነበሩ። ልጅ የሚመጣው የሚገኘው ከማን ነው? ግን ከእግዚአብሔር ነው። ስለዚህ ቴክታ ከዕለታት አንድ ቀን ወደ ግምጃ ቤት ገባችና ስታየው በሞይል ዘመናቸው ያፈሩት ሀብታቸው ወራሽ ስለሌላት ከንቱ መሆኑን አወቀች። ስለዚህ ወደ እግዚአብሔር እንዲህ ብላ ለመነች። እግዚአብሔር ሆይ ይሁሉ ሀብትና ንብረት ለኔ ምን ይሆናል? ወራሽ የለኝ አለችና ቀና ብላ ስታይ አይዋፍ አርጋብ ከልጆቻቸው ጋር ሲጫወቱ አየች። አቤት እነዚህን ያረሳህ፣ እነዚህን በልጅ ያከበርካቸው፣ እንዲህ ልጆች ከናቶቻቸው እናቶች ከልጆቻቸው ጋር እንደዚህ እንዲዋርቁ ያደረጋቸው አምላኬ ሆይ ምን አለ እኔንስ ብታስበኝ አለች። ምን ብትለኝ? እግዚአብሔር ፍጥረቱን እንኳንስና ለቀናት ለወራት ለዓመታት አይደለም ለሰዓታት አይደለም ለደቂቃ ለማይክሮ ሰኮንድ እንኳን አምላካችን እግዚአብሔር ፍጡሩን አይረሳም። ክብር ምስጋና ለስሙ ይሁን። ነጭ እምቦሳ በህልሟ ወለደች። ወዲያውኑ ሄዶ ሲጠይቅ አራ መልካም ደግ የሆነች ልጅ ትወልዳላችሁ ብሎ ፈጣለት። እግዚአብሔር የተመሰገነ ይሁን። በጥሬቃ ቴክታን እነሆ መልካም ደግ ልጅ ትወልዳላችሁ ብሎ ፈታልኝ አላት። እርሷን ደግሞ ይሄንማ እኔን ፈትቼዋለሁ አለችው። ክርስቲያና ለአምላካችን ሄርሜላን ወለዱ። እንግዲህ ከዚህ ቀጥሎ ወደ 7 ልጆች ጋር ሄደናል። እነ ደርቤን፣ ቅድስት ሐና፣ ቅዱስ ኢያቄም ከነገደ ይሁዳ፣ እነሆ ካሮንና ከነገደ ይሁዳ የተወለዱ የከበሩ ናቸውና ቅድስት ሐናና ቅዱስ ኢያቄም እንደዚሁ በፈቃደ እግዚአብሔር ተጋብተው ትዳር መስርተው ሀብት አፍርተው ሲኖሩ ሀብታቸው እንደ ቅድመ አያቶቻቸው ባይሆንም በመጠኑ ቅዱስ ኢያቄምና ቅድስት ሐና ሀብታም ነበሩ ይላል። ያለ ነውርና ያለ ነቀፋ የሚሄዱ ደጋጎች ነበሩ፣ ጻድቃን ነበሩ ይላቸዋል። እነሆ መሰረቱን በተቀደሱ ተራሮች ላይ አቆመ። እነዚህ የተቀደሱ ተራሮች የተባሉት ቅዱስ ኢያቄምና ቅድስት ሐና ናቸው። ክብር ምስጋና ለአምላካችን። በመካንነታቸው ምክንያት ከዕለታት አንድ ቀን
ሮቤል ወደ ተባለ ሊቀ ካህናት መስዋዕታቸውን ይዘው ተነስተው ሄዱ ይላል። መስዋዕት የሚሆነውን አቅርበው ይሄው ብለው ሲሰጡ አይ እናንተማ መካኖች ናችሁ፣ እግዚአብሔር የመካኖችን መስዋዕት አይቀበልም፣ ስለዚህ መስዋዕታችሁን ተቀብዬ በእግዚአብሔር ፊት ማቅረብ አልችልም ሲላቸው ቅድስት ሐናና ቅዱስ ኢያቄም አለቀሱ። ስለዚህ አዝነው ተክዘው ከቤተ መቅደስ ወደ ቤታቸው ሲመለሱ ኃይለኛ ዝናብ መንገድ ላይ ያዛቸው ይላል። በዚህ በዝናብ ሰዓት የሚጠጉበት መንደር የለም፣ ያለው ዛፍ ነው። ዛፍ ስር ተጠጉና ዝናቡን ለማብራት ከዛፉ ጥግ ይዘው ሳሉ እንቅልፍ አላቸው ይላል። ቅድስት ሐና የቅዱስ ኢያቄም በትር ማንም ሰው ውሃ ሳያጠጣት ተተክላ ለምልማ አብባ አፍርታ ፍጥረት ሁሉ ሲመገቡ ከዚያች ከቅዱስ ኢያቄም መቋሚያ ላይ በተገኘው ፍሬ ፍጥረት ሁሉ ተመግቦ ሲጠግብ ሲበላ ሲያመሰግን ቅድስት ሐና ደግሞ ቅዱስ ኢያቄም ደግሞ በዚያ ሰዓት እነሆ ከሰማያት ነጭ እርግብ መጣ በቅድስት ሐና ራስ ላይ ቁጭ ስትል ባናቷ ገብታ ውስጥ ለውስጥ ሂዳ በማህፀኗ ስታርፍ ነጭ እርግብ ቅዱስ ኢያቄም አየ። እግዚአብሔር የተመሰገነ ይሁን። ሌላው በአዲስ አበባ ሀገረ ስብከት ደብረ ይድራስ ቅዱስ ጊዮርጊስና ቅዱስ ሚካኤል ቤተክርስቲያን የተሰጠውን የስብከተ ወንጌል አገልግሎት በጥቂት ወደ እናንተ አደረስን። ተከታተሉን። ሁልጊዜ ቤተክርስቲያን እንደምታስተምረን ፀሐይ ማለት ነው፣ ኮከብ ማለት ነው። ቅዱስ ጊዮርጊስ ማለት ጸጋ ዛብና እግዚአብሔር ተክለ ሃይማኖትን እንዳስገኙ ዞሮንቶስና ቴዎብስታ ደግሞ የወለዱት ጊዮርጊስን ነው። ስሙ ፀሐይ የሆነውን ኮከብ የሆነውን ስሙ ብቻ ሳይሆን ግብሩ በግብሩም ኮከብ የሆነውን ፀሐይ የሆነውን ጊዮርጊስን ነው የወለዱት። ለትዳር የሚፈልጋለ ለምንኩስና የሚመረጣለ ለሐዋርያነት የሚመረጣለ ለብህትውና የሚመረጣለ ለዝማሬ የሚመረጣለ ለስብከት የሚመረጣለ። ስለዚህም ነው ቅዱስ ጊዮርጊስ ትዳር መስርቶ ቤት ሰርቶ ከሚያገለግለው በላይ እንዲሁ እንደሚያገለግለው ስለሚያውቅ እግዚአብሔር ለሰማያዊው ሰርግ ስለጠራው አንገትን እስከ መስጠት ድረስ ነው ክርስትና በእሳት እስከ መቃጠል ድረስ ነው። ሲመቸን ብቻ መጥተን ታቦት ማክበር፣ ሲመቸን ብቻ መጥተን ማስቀደስ፣ ሲመቸን ብቻ መዘመር አይደለም ክርስትና እሳቱን ስለቱን መራመድ መቻል ነው። በእሳቱ ማለፍ በሰይፉ ማለፍን ይጠይቃል። መከራ መርገጥ ፈንጅ መርገጥን ይጠይቃል ክርስትና ምእመናን። ስለዚህም ነው ጊዮርጊስ ያን ጊዜ ይሄን ሲሰማ እኔም የክርስቶስ ባሪያ ነኝ አለ፣ እኔም የክርስቶስ አገልጋይ ነኝ አለ ቅዱስ ጊዮርጊስ። ሌላው በእማማ ሚዲያ ተዘጋጅቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ባለን የአየር ሰዓት የሚተላለፈው መርሃ ግብራችን ሲሆን ይህንንም በጥቂቱ ቀንጨብ አድርገን ወደ እናንተ አደረስን። ተከታተሉን። ጸሎት መልስ ይሰጣል። ጸሎት መልስ አለው። ሐናና ኢያቄም ይጸልዩ ነበር፣ ከእግዚአብሔር ጋር ይነጋገሩ ነበር። ከሐናና ከኢያቄም ተወለደች መኃልየ ዘሰሎሞን ምዕራፍ 4 ላይ ተመልከቷል። አንድ ለእናቷ ነች፣ ነውር የለባትም፣ ነቀፋ የለባትም። እህቴ ሙሽራ የተቆለፈች ገነት ናት አለ። በመጨረሻም በታዕካ ነገስት በአታ ለማርያም የአዳሪ ደቀ መዛሙርት ለሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ድጋፍ የሚያስፈልጋቸውን ነገር በገለጹት መሰረት በዚህ ሳምንት ድጋፍ ተደርጎላቸዋል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ እግዚአብሔር ሆይ በነገር ሁሉ ስለረዳህን
ለመልካም ስራም ስለሰበሰብከን እናመሰግናለን። እግዚአብሔር ይስጥልን። ያው እኛ የመጣ ነው ከታይካ ነገስት ባታ ለማርያም አዳሪ ደቀ መዛሙርት መካከል ኮሚቴዎች ነን። ስሜ መምህር ለይኩን እንደሻው ይባላል። በታይካ ነገስት ባታ ለማርያም የሶስተኛ ዓመት ደቀ መዝሙር ነኝ። እሳቸው መምህር አብርሃም ይባላሉ። በታይካ ነገስት ባታ ለማርያም አዳሪ ትምህርት ቤት የ4 ዓመት የሃይማኖት አበው ደቀ መዝሙር ናቸው። እሳቸው መምህር ይሄይስ ይባላሉ። በታይካ ነገስት ባታ ለማርያም አዳሪ ትምህርት ቤት የ5 ዓመት የድጓ ተማሪ ናቸው። እንግዲህ ይሄንን ቦታ ልናውቀው የቻልን ያው መቼም መልካም ስራ ወይም መልካም ስም ከመልካም ሽቱ ይበልጣል እንደሚባለው ሁሉ ታይካ ነገስት ባታ ለማርያም በኮሪደሩ ምክንያት ደቀ መዛሙርቱ ረሃብ ላይ ሲወድቅ የሚበላው የሚጠጣው ሲያጣ እኛ በጎ የሚያደርጉትን መልካም የሚሰሩትን ሰዎች ማጠያየቅ ጀመር። ስለዚህም እዚህ ጋር የሃይማኖት የእውቀት ማስፋፊያ ጋር ብትሄዱ ትምህርት ቤቱን ሊያግዙ ይችላሉ። ከዚህ በፊት ወላጅ አልባ የሆኑ ህፃናትን እንደረዱ የሚያግዛቸው የሚረዳቸው ወገን አልባ የሆኑ ብዙ ወገኖቻችን እንደረዱ እናውቃለን። አብነት ትምህርት ቤትንም እንደሚያግዙ እናውቃለን ብለው አንዳንድ መልካም አድራጊዎች ነገሩን። እኛም ያንን እንደ ግባት ወስደነው እስኪ እኛም እንሄድ በማለት ወደዚህ መጣን። ወደዚህ ስንመጣ እጅግ በመልካም አቀባበል በበጎ ፈገግታ ተቀበሉን። ወገኖቻችንን የረዳ እኛንም ለመርዳት የተዘጋጀ ቤት መሆኑን በጀሯችን እንደሰማን በአይናችን አይተናል ማለት ነው። ማመልከቻ አስገብተናል። ማለትም እንዲው አንገብጋቢ የሆኑ ነገሮችን ድጋፍ እንዲደረግልን ዘርዝረን አቅርበናል። ከዚህ በፊት 4 ኩንታል ጤፍና እንዲሁም 1 ኩንታል ስንዴ ይሄ ቤት ለምግብነት የሚውል 5 ኩንታል ማለት ነው በጠቅላላ ለኛ ሰጥቶናል ተረክበናል ማለት ነው። አሁን ያለንበት ቤት ቆርቆሮ በቆርቆሮ ስለሆነ የመጣውም ክረምት ስለሆነ ደቀ መዛሙርቱ ደግሞ ወደ ቤተ ክርስቲያን ሲገባ ወንበር ወይም ለትምህርት ሲቀመጥ የሚለብሰው ፎጣ ስለሚያስፈልገው የሚለበስ ነገር ብለን ጠይቀን ነበር። በጠየቅነው መሰረት እግዚአብሔር ይመስገን የጠየቅነው 72 ፎጣ ነበር። 50 ፎጣ ይሄው እንደምታዩት ለመረከብ ችለናል ማለት ነው። ብዙ ችግሮች አሉ። መጻሕፍት ደቀ መዛሙርቱ ያስፈልጓቸዋል መማሪያ ማለት ነው። ያለው ነገር ወደ ክፍለ ሀገር ለመመለስም ያለው ነገር ከባድ ስለሆነ የሰላም ወጦት ማለት ነው። ደቀ መዛሙርቱ በጭንቅ ላይ ነው ያለው። እውነት ለመናገር መጻሕፍት የሚገዛባቸው ነገሮች የሉትም። ከቤተሰብ ገንዘብም እንዳያስልክ ያለው ነገር ሁላችንም እንደምናውቀው ስለሆነ በመጽሐፍ እጦት፣ በልብስ እጦት፣ በምግብ እጦት እየተጨነቀ ነው ያለን። እጃቸውን መዘርጋት የሚፈልጉ ካሉ መርዳት የሚችሉ መሆኑን በዚሁ ማሳሰብ እንወዳለን ማለት ነው። ንግበር ምህረት ለቢጸና በኢንተስቴት ዘንረክባ አመት ትንሣኤ ሙታን በትንሣኤ ሙታን ጊዜ ለምናገኛት ደስታ ለምናገኛት ምህረት ለጓደኛችን ምህረት እናድርግ ይላል ሊቁ ኤጲፋንዮስ ማለት ነው። መምህር ተናግረውታል። እኔ እንኳን ለመናገር የፈለኩት ቤቱን ለማመስገን ነው። እንደሚታወቀው ያው በጨነቀንና በጠበበን ጊዜ ብዙ ማህበራቶችን ጠይቀናል። ከነዛ መካከል ይሄ ማህበር ሜዳው ገደል በሆነበት ሰዓት በጨለመበት ሰዓት ደርሶልናልና እናመሰግናለን። ያው ቦታው እንደሚታወቀው ታይካ ነገስት ባታ ለማርያም ብዙ ለሀገርም ለወገንም ለዓለምም ብዙ ያበረከተችው አለ። እሱ ምንድነው? ለቤተ ክርስቲያን ከ35 በላይ ሊቃነ ጳጳሳትን አውጥታለች። በሀገር ሚኒስትሮች ከ8 በላይ አውጥታለች። እቺ ቦታ እንደማንኞቹም ቤተ ጉባኤ እየታየች አይደለችም። በአዲስ አበባ እምብርት ላይ ሆና ደቀ መዛሙርቱ እንደተገለጸው በረሃብ እየተሰቃዩ መጻሕፍትን ማገላበጥና መሸምደድ እያቃታቸው ቀደምት ሆና ኋላ የሆነች ብዙ አበርክታ ምንም እያልታየች የሆነች ቦታ ናትና
ይህንን ሚዲያ የሚከታተሉ ሁሉ ይችን ቦታ እንዲመለከቱልን እና ትናንት የነበራትን ክብር እንድትቀጥል ትናንት ስታበረክት የነበረችውን ሀፍቷን አሁንም ለቤተ ክርስቲያንም ለወገንም ለሀገርም ለዓለምም እንድታበረክትና እንዲሰራ እንዲረዱና እንዲመለከቱ አሳስባለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። የተከበራችሁ ውድ አድማጭ ተመልካቾቻችን ለዛሬው ያዘጋጀንላችሁ ሳምንታዊው የእማማ ዳሰሳ መርሃ ግብራችን ይህንን ይመስል ነበር። ስለተከታተላችሁን ከልብ በማመስገን ቀጣይ በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።